አዲስ ኦፊሻል ኒውስ ሰብስክራይብ ላይክ በማድረግ አስከተለው ጎርፍ 5 ህጻናትን ጨምሮ ቢያንስ 16 ሰዎች መሞታቸውን የዞኑ መንግስት ኮሙኒኬሽን መምሪያ ኃላፊ የሆኑት አቶ ካሳውን አባይነ ለቢቢሲ ገለጹ። ትላንት ምሽት በዘነበው ከፍተኛ ዝናብ በጎፋ ዞን ወባ ደብረ ፀሐይ ወረዳ ዛባ የሚባል ቀበሌ ወንዝ አለና ወንዙ ከፍተኛ ዝናብ በመዝነቡ የተነሳ ሙሉሙላት ተደርጓል። ያ የሞላው ውሃ የወንዙን ማፍሰሻ መስመር በመጣት ወደ ከተማው ይገባና ለሊት 8 ሰዓት እስከ 9 ሰዓት ወር 10 ሰዓት ድረስ እኛ የሆነ የጎርፍ አደጋ ተከትሏል። በዛ ሰዓት ከፍተኛ ቁጥር ያላቸው ሰዎች፣ የቤት እንስሳቶች፣ ቤቶች በአጠቃላይ ወድመዋል። ከማለዳው 12 ሰዓት ጀምሮ በተደረገ የአስከሬን ፍለጋ እስከዚህ ሰዓት የ16 ሰዎች አስከሬን ተገኝቷል። እነዚያውም ውስጥ የ5 ህጻናት ናቸው። በተጨማሪም ከፍተኛ ቁጥር ያለው የቤት እንስሳት፣ ከብቶች፣ ፍየሎች፣ በጎች በጎርፉ ተወስደዋል። ቁጥሩ ይህ ነው ማለት ባንችልም በተጨማሪም አሁንም የሚፈለጉ አስከሬኖች አሉ። እስከ ነገ ጠዋት የሚገኙ ሌሊት ላይ በረንዳ ማድሩ ህጻናትን ነበሩ፣ እስካሁን ያልተገኙ። የማቶችን ቁጥር ከፍ ሊያደርግ ይችላል ነው ግምታለን። በተፈጠረው ነገር ህብረተሰቡ ተረብሾ ነበር። ሰው ተፈናቅሏል። አሁን ከ3000 ሰው በላይ ተፈናቅሏል ያለው። አስቸኳይ እርዳታ የዞኑ አጠቃላይ አመራር ገብቶ ከማለዳው ጀምሮ ጊዜያዊ መጠለያዎችን በትምህርት ቤት አካባቢ በማዘጋጀት ሰዎችን ጊዜያዊ እርዳታ የሚባለውን መጀመሪያ ዙር እርዳታ እየሰጠን እንገኛለን። በአማራ ክልል መንግስት ህግ ማስከበር ያለውን ዘመቻ ተከትሎ በተፈጠረው ውጥረት የመከላከያ ሰራዊት ከወትሮ የተለየ ስምሪት ስጋት እንዳሳደረባቸው ነዋሪዎች ተናገሩ። በጎንደር በደሴና በሸዋሮቢት ከተሞች የወትሮ እንቅስቃሴዎች መገታታቸውንና ከፍተኛ ቁጥር ያላቸው የመከላከያ ሰራዊት አባላት መሰማራታቸውን ተናግረዋል። ቢሆንም ግን ግጭትና የተኩስ ድምጽ እንብዛም እንዳልሰሙ ቢቢሲ ያናገራቸው ነዋሪዎች ገልጸዋል። ከዚህ ቀደም ጦርነት በተካሄደባቸው ከተሞች አሁንም የጸጥታ ኃይል ከወትሮ የተለየ እንቅስቃሴ ማድረጉ በተለይ በህፃናት ላይ ከፍተኛ ድንጋጤን መፍጠሩን ነዋሪዎች ተናግረዋል። ቢቢሲ ያነጋገራቸው በሰሜን ሸዋ የሸዋሮቢት ከተማ ነዋሪ ከሚያዝያ 23 ከሰዓት ጀምሮ ከተማዋን የሚያቋርጡና በከተማ ውስጥ የሚንቀሳቀሱ የትራንስፖርት አገልግሎቶች መቋረጣቸውን ዛሬ አርብ በአንጻሩ በከተማ ውስጥ የትራንስፖርት እንቅስቃሴ መመልከታቸውን ተናግረዋል። በጎንደር ከተማም ከትላንት ጀምሮ መሰረታዊ አገልግሎቶች መቋረጣቸውን ቢቢሲ ያነጋገራቸው ነዋሪ ገልጸዋል። ነዋሪው ከትላንት ጀምሮ ወሳኝ ከሆኑት ከሆስፒታል፣ ከመድኃኒት ቤቶች፣ ምግብ መሸጫ ቤቶች ውጪ የትራንስፖርትም ሆነ የባንክ አገልግሎት አለመኖሩን ገልጸዋል። ስማቸው እንዲጠቀስ ያልፈለጉና ቢቢሲ ያነጋገራቸው የደሴ ከተማ ነዋሪዎችም በከተማው ሰላማዊ እንቅስቃሴ ቢኖርም የመከላከያ ኃይል አባላት ተሰማርተው መመልከታቸውን ገልጸዋል። ነዋሪዎቹ የሰራዊት አባላት የቤት ለቤት ፍተሻ እንደሚያደርጉና አንዳንዴም ፍተሻው ሌሊት ስለሚካሄድ የነዋሪውን ሰላማዊ ህይወት እያወከ መሆኑን ገልጸዋል። ትላንት ከአዲስ አበባ ወደ ደሴ በአውሮፕላን እንደተጓዙ የገለጹልን ነዋሪም ከአዲስ አበባ ደሴ መንገድ በመዘጋቱ ተሽከርካሪዎች ደብረ ብርሃን ላይ ከቆሙ 4 ቀናት ተቆጥረዋል ብለዋል። ከወራት በፊት የፌደራል መንግስቱ የክልል ልዩ ኃይሎችን ወደ ሌሎች የጸጥታ መዋቅሮች እንዲቀላቀሉ ያሳለፈውን ውሳኔ ተከትሎ በአማራ ክልል ከተሞች ከፍተኛ ተቃውሞ ተቀስቅሶ እንደነበር ይታወሳል። በኋላም ፌደራል መንግስቱ እርምጃው በሁሉም ክልሎች ላይ ተፈጻሚ እንደሚሆን የገለጸ ሲሆን የሌሎች ክልሎች ርዕሳነ መስተዳድሮችም ውሳኔውን መቀበላቸውን ማስታወቃቸው አይዘነጋም። የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት ባወጣው መግለጫ በአማራ ክልል በሚገኙ የተለያዩ አካባቢዎች ውስጥ በመከላከያ ሰራዊትና በታጣቂዎች መካከል ግጭት መኖሩንና በሰው ህይወት ላይ ጉዳት መድረሱን አስታውቋል። አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። ወደ አጫጭር ዜናዎች እንሻገር። የኮቪድ-19 ወረርሽኝ አጣዳፊ የዓለም ጤና ስጋት መሆኑ እንዳበቃ የዓለም ጤና ድርጅት አወጀ። የሱዳን ተፋላሚ ኃይሎች የበላይነትን ለመያዝ ባላቸው ፍላጎት የተነሳ ውጊያውን ለማብቃት እንደሚያስቸግር የተመድ ከፍተኛ ባለስልጣን ተናገሩ። የዩክሬን አየር ኃይል ኪየቭ ውስጥ ከቁጥጥር ውጭ ሆኗል ያለውን የራሱን ድሮን መቶ ጣለ። የጣሊያኑ ክለብ ናፖሊ ከ33 ዓመታት በኋላ የሴሪያ ዋንጫ ማንሳቱ ለደጋፊዎቹ ታላቅ ደስታ ፈጥሯል። ዜናዎችም ይሆናቸው።
በሰሜን ኢትዮጵያ የነበረውን ጦርነት ተከትሎ ወደ ሱዳን ተሰደው የነበሩ የትግራይ ተወላጆች አሁን በዚህ የተቀሰቀሰውን ጦርነት ተከትሎ አስከፊ ችግር ላይ መውደቃቸውን ለቢቢሲ ተናገሩ። ዘገባለን። በምዕራብ ትግራይ ሁመራ በእርሻ ይተዳደሩ የነበሩት የ75 ዓመቱ አዛውንት አቶ ተጠምቀ ጸጋይ ከኑሯቸው ህይወታቸውና ሀገራቸው የተፈናቀሉት የትግራይ ጦርነት ከጀመረ በኋላ ነበር። ወደ ሱዳን ተሰደዱ። በሐሽባ የስደተኞች ካምፕ ነው አሁን የሚገኙት። ልባቸው ለሁለት ተከፍሏል። ቤተሰባቸውም ለሁለት ተከፍሏል። ሌላ ካምፕ ውስጥ ስለሚገኙት ቤተሰቦቻቸው ብዙ መረጃ የላቸውም። አሁን የተፈጠረባቸውን ስሜት ሲያስረዱ እንዲህ ይላሉ። ሬሳ እያየን ነው የመጣነው። አሁን ደግሞ እዚህ ከመጣን በኋላ ጦርነት ሲነሳ እሱ ነው የታየው። በሱዳን ስደተኞች ካምፕ በ50 ሺዎች የሚቆጠሩ በተለይም ከትግራይ የተፈናቀሉ ዜጎች አሁን ላይ ችግር ላይ ወድቀዋል። የሱዳን ጦርነት ሲጀመር የረድኤት ድርጅቶች ጥለዋቸው ሄደዋል። ቢቢሲ ያነጋገራቸው በተለያዩ መጠለያዎች የሚገኙ የትግራይ ተወላጆች አሁን ላይ እገዛ የሚያደርግላቸው ማንም እንደሌለና ከባድ ፈተና ውስጥ እንዳሉ ነው የሚናገሩት። የዓለም ምግብ ፕሮግራም በሱዳን አሁን ባለው ጦርነት የተነሳ 3 ሰራተኞች ከተገደሉበት በኋላ በዚያ የነበረውን እንቅስቃሴ በጊዜያዊነት ማቆሙን መዘገባችን ይታወሳል። በተነድባይ ስደተኞች ማዕከል ከባለቤቷና ከአንዲት ሴት ልጇ ጋር የምትኖረው ወይዘሮ ጽጌ ታደሰ አሁን ስላሉበት አስቸጋሪ ሁኔታ ለቢቢሲ ይህን ተናግራለች። በስደተኞች ካምፕ ውስጥ የሚኖረው ህዝብ ሁለተኛ መፈናቀል ነው እየደረሰበት ያለው። በኡምራ ኩባ የስደተኞች መጠለያ የሚገኘውና ቀድሞ በምዕራብ ትግራይ በቃፍታ ሁመራ ወረዳ በማይወይኒ ጣቢያ ክሊኒካል ሱፐርቫይዘር የነበረው ዶክተር ገብረዋህድ ተከስተ የረድኤት ድርጅቶች ከየመጠለያ ካምፑ ለቀው ከወጡ ወዲህ በርካታ የትግራይ ተወላጆች በሱዳን አስቸጋሪ ሁኔታ ላይ እንደሚገኙ ነግሮናል። በተለይ የእናቶችና ህጻናት ህክምና ተዘግቷል። በዚህ ምክንያት እናቶች የሚወልዱበት ቦታ ተቸግረዋል። ህጻናትም ለተለያዩ በሽታዎች ተጋልጠዋል። የስኳር በሽታ፣ ቲቢ፣ ኤችአይቪ ያላቸው ሰዎች እናቶችና ህጻናት በከፋ ችግር ውስጥ ወድቀዋል። ከዚህ ባሻገር የሚበሉትና የሚጠጡት ነገር ይቸገራሉ። የፕሪቶሪያውን ስምምነት ተከትሎ የተቋቋመውና በአቶ ጌታቸው ረዳ የሚመራው የትግራይ ክልል ጊዜያዊ መንግስት በዚህ በሱዳን የሚገኙ ስደተኞች ስላሉበት ሁኔታ እስካሁን ያለው ነገር የለም። በሱዳን ተነድባ የሚባል የስደተኞች ካምፕስ ከሁለት ህጻናት ልጆቹና ባለቤቱ ጋር የሚኖረው አቶ አስማራ አዳል በእርግጥ ማን ነው የኛ ጉዳይ የሚመለከተው ሲል ይጠይቃል። ዞር ብሎ ያየን ሰው የለም። ለትግራይ ክልል መስተዳደር ጥያቄ አቅርበናል። ከኢትዮጵያ መንግስት ጋር እርቅ ወርዷል እያለ ነው። እርቅ ወርዶ ከሆነ እኛም የኢትዮጵያ ዜጎች ነን። ስለዚህ ለምንድነው ትኩረት የማይሰጠን? የትግራይ ክልል ከዲያስፖራው ጋር በመተባበር ከዚህ ችግር ሊያወጣን ይገባ ነበር። እዚህ ያለ ረጂ ብቻችንን ቀርተናል። በዚህ ጉዳይ ላይ በትግራይ ጊዜያዊ አስተዳደር የካቢኔ ዋና ሴክሬታሪያት የሆኑት አቶ አማኑኤል አሰፋ ይህን ብለውናል። በማንኛውም ቦታ የሚገኝ ትግራዋይ ችግር ላይ መውደቅ የለበትም። ይህ ከሚመለከታቸው አካላት ጋር አብሮ መስራት ይፈልጋል። ይህ የፌዴራል መንግስት እርዳታ ይጠይቃል። እነዚህ ሰዎች ችግር ላይ ወደቁበት ምክንያት ምዕራብ ትግራይ ላይ የተከሰተው ችግር ነው። ስለዚህ ወደ አካባቢያቸው እንዲመለሱ መፍትሄው ምዕራብ ትግራይ ነጻ ማድረግ ነው። ችግሩ አንድ ነው። ምዕራብ ትግራይ በማይመለከታቸው የአማራ ኃይሎች መውደቁ ነው ችግሩ። ይህን ለማዳን ደግሞ አቅም ያስፈልጋል። የትግራይ ተወላጆች በሱዳን ያሉበትን ችግር በተመለከተ ከኢትዮጵያ ውጭ ጉዳይ ሚኒስቴር መረጃ ለማግኘት ያደረግነው ሙከራ አልሰመረም። ክላሪኔት ተጫዋቹ ዳዊት ፍሬው ከዚህ ዓለም በሞት ተለየ። 3 በመሳሪያ የተቀነባበሩ የሙዚቃ አልበሞች ያሉት ዳዊት በተለያዩ የሙዚቃ መድረኮች በሚያቀርባቸው ሀገር እንዲሁም ድምጻዊ አባቱን ፍሬው ኃይሉንም የሚያስታውሱት የጥበብ ሰው ተስፋዬ አበበ በክላሪኔት ከምርአዊ ስጦት በኋላ የተገኘ ትልቅ ሙዚቀኛን አተናል ይላሉ። ፍሬው ኃይሉ አንድ የተከበረ የኢትዮጵያ ፈርጥ ልጅ ነው። እሱ ደግሞ አንድ ፈርጥ ሰጥቶን ነበረ ዳዊት ፍሬውን እና ከመምጣቱ በጥበቡ ነገሰ። እኔ ክላሪኔት ያን ከባድ ምሳሌ በሚገባ እየተጫወተ ነው። የራሱ ከፍተኛ አድናቆት የሚሰጠው ትዝታ ባሰር ባናጫወተው ነገር የለም። አንዳንድ ታላላቅ ሙዚቀኞች ይተካሉ እያለ ጉጉት ነበረ። ሌላው ነገር ደግሞ ራሱ የዘያት የዘፈኑ ክላሪኔት ይጫወታል። ክላሪኔት በሚጫወትበት ጊዜ ደግሞ ሀገራዊ የሀገር ገና ሲጀምር በሲዲ ሲያወጣ ኢትዮጵያ የሚል አንድ ዜማ አለ ሀገራችን እና ከዛ ጊዜ ጀምሮ ሳይሆን ሀገራዊ ኢትዮጵያ ሀገሬ መተታጋሽ
ወደ ፍቅር ስሜት ያለው ሙዚቀኛ ሆነ። ገና በልጅነቱ ወጣት። ከዚህ ባሻገር የምናውቀው እንግዲህ ቁጥር አንድ መራዊ ነው። መራዊ ሶስት ነው ክላርኔት። አሁን ደግሞ ከወጣቶቹ ቁጥር አንድ እሱ ነበረ ዳዊት ፍሮ ነበር። ይመስል ሰው ካሰበው እግዚአብሔር ያስበው። የትም ቦታ ብሄድ ሰላም ብሎ ብሎ ሰው ጠይቆ ምን ብሎ ነው እና ይህ ቅድም ሲሰማ በሚዲያ በጣም ነገጠ። በጣም እግዚአብሔር ነፍሱን ይማር ነው። ከዓመታት በፊት ውቤ በረሃ በፈረሰበት ወቅት ሙዚቀኛው ዳዊት ፍሬው ከቢቢሲ ጋር ባደረገው ቆይታ ስለተወለደበት ሰፈር፣ ስለ አባቱና ስለ ትውስታው እንዲህ አጫውቶን ነበር። ልጅነቴም ወጣትነቴም ጉልስናዬም መፈጠሪያዬም የኔ ትዝታ የሆነ ቦታ ማለት ደጃችሁ ሰፈር። ያው እንግዲህ አባታችንን በአጋጣሚ የኪነ ጥበብ ሰው ሆኖ የአገር ፍቅር አርቲስት ነው ፍሬው ኃይሉ። እዛ ነው አዲስ ኦፊሻል ኒውስ ሰብስክራይብ ላይክ በማድረግ